በምድር ሕይወት ውስጥ ሆኖ ሰማያዊውን መኖሪያ የናፈቀ ሥጋውን በጽኑ ተጋድሎ አሸንፎ ከእግዚአብሔር ጋር የተነጋገረ ታላቅ አባት አለ። እርሱም አባ ስምዖን ዘአምድ ነው። ነሐሴ 3 ቀን ቅድስት ቤተ ክርስቲያናችን የዚህን የምድር መልአክ የዓመታዊ በዓል መታሰቢያ በክብር ታስባለች። ዛሬ የምንመለከተው ታሪክ እርሱ በአምድ ላይ ለዓመታት ቆሞ የጸለየበትን የጾመበትን እና ዓለምን የረገጠበትን አስደናቂ መንፈሳዊ ገድል የሚተርክ ጥልቅ ታሪክ ነው። አባ ስምዖን በወጣትነቱ ዘመን በሶርያ ምድር የኖረ ከልጅነቱ ጀምሮ የፈጣሪውን ፍቅር የመረጠ ጻድቅ ነበር። ዓለማዊ ኑሮንና ጣዕሙን ንቆ ወደ ገዳም በመግባት የምንኩስናን ሕይወት ተቀበለ። በገዳም ውስጥ እጅግ ከባድ የሆኑ የጾምና የጸሎት ተጋድሎችን አደረገ። ሥጋውንም ለሰማያዊ መንግሥት አስገዛ። ነገር ግን ከሰዎቹ ዥንብርና ጩኸት ርቆ ከፈጣሪው ጋር ብቻ ለመገናኘት በመፈለጉ ከፍ ባለ የድንጋይ አምድ ላይ ወጣ። በዚያም አምድ ላይ ሆኖ ቀናቱን በጾም ሌሊቱን ደግሞ በስግደትና በእንባ ማሳለፍ ጀመረ። ዝናብ ሳይገድበው ሐሩር ሳይለውጥ ከአምዱ ላይ ሳይወርድ ለዓመታት በዚያው ቆሞ ጸለየ። ሕዝቡም ከሩቅ እየመጡ የእግዚአብሔርን ቃል ከእርሱ ይሰሙ ነበር። በተጋድሎ ብዛት እግዚአብሔር ታላላቅ ጸጋዎችን ሰጠው። ድውያንን ፈወሰ፣ አጋንንትን አባረረ። በዘመኑ የነበሩ ነገሥታትና ሕዝቦችም ወደ እርሱ እየመጡ ቡራኬን ይወስዱ ነበር። እርሱ ግን በታላቅ ትሕትና ራሱን ዝቅ አድርጎ ፈጣሪውን ብቻ ያመልክ ነበር። በአምድ ላይ ሆኖ መልካሙን ገድል ፈጽሞ ነሐሴ 3 ቀን አረፈ። አካሉ ሲያርፍም ሰማያዊ መዓዛና ታላቅ ብርሃን በቦታው ላይ ታየ። ቤተክርስቲያንም የእርሱን ታላቅ ተጋድሎ በማሰብ ስሙን በስንክሳር መጽሐፍ ጻፈችው። የአባ ስምዖን ዘአምድ ታሪክ ለፈጣሪ የሚደረግ ፍቅር ከምንም በላይ ዋጋ ያለው መሆኑን፣ በጽናትና በትዕግስት መመላለስ ድልን እንደሚያስገኝ ያስተምረናል። ዛሬም የእርሱን ተጋድሎ በማሰብ በሃይማኖታችን ጸንተን መኖር እንደሚገባን ከታሪኩ እንማራለን። የጻድቁ የአባ ስምዖን ዘአምድ በረከትና አማላጅነት ከሁላችን ጋር ይሁን።